እሽ በጣም ነው የመረረኝ። ኢትዮጵያ ውስጥ ከመኖር አሜሪካን ሀገር ጂንስ ሱሪ ሆኜ እኖር ይሻለኛል። እንኳንም አለው። ለምን ሰልባጅ ሆነ ትመጣ ነበረ። አናንተ እንግሊዘኛ ቃል ነው የምትለው? እስኪ ሞክሪኛ። me is, she is, we is, never mind። ምን ይሁን ያልኩት? ምን ሆነሽ ነው የምታለቅሽ? የኔ ልጅ ከፍቅረኛዬ ጋር ጣልቼ እኮ ነው የማለቅሰው እማዬ። የኔ ልጅ ከቀይ ሽንኩርት ውጪ ወንድ ልጅ እንዳያስለቅስሽ አላልኩሽም? አየሽ፣ ለዚህ እኮ ነው እድለኛ ነሽ የምልሽ። እኔ ከወንዶች ሁሉ እለያለሁ። አንተ ከሌሎቹ ወንዶች የምትለየው ትወልዳለህ እንዴ? በጣም ከመነጫነጭ የተነሳ ማን ሄርሽ ራሱ አባታኩ። ከዕለታት አንድ ቀን አባዬ። አቤት ልጄ። የከበደ ልጅ እኮ ሞባይል ተገዛለት፣ ለኔም ግዛልኝ። አይ ልጄ ይገዛለታ። ሰው እንደ ቤቱ እንጂ እንደ ጎረቤት አይኖር ልጄ። እሺ እሺ እሺ። አባዬ ትምህርት እኮ ወደኩኝ። 44 ተማሪ 44 ወጣው። እንዴ የከበደ ልጅ አንደኛ አይደል እንዴ ወጣው? አይ አባዬ፣ ሰው እንደ ቤቱ እንጂ እንደ ጎረቤት አይኖር። ፈጣሪ ወይ ድረስልኝ። ኧረ ብሌን የሆነ ነገር አድርጊ። ብራዘር አሳቤን ልቀይር ነው። ፈጣሪ ይርዳክ። ምንድን ነው? ታፕ ጋይስ ታፕ መሲና ያዙልኝ። ሼር ጋይስ ሼር ታፕ ላይክ አርጉ። ታፕ ጋይስ መሲና ያዙልኝ። እኔ እንዴት ነው ምን እኔ ዝም ብሎ ግፍት ሸርሸር ታብታብ ያለ ደረብኝ። አነ መከርኩት እምቢ አለ፣ ገረፍኩት እምቢ አለ። አንተ ጉተማ አሰላም ምን ነው ብር እያስቸገረን ልጅ ያልኩ ጸጥተላ ለምን ተሱ አስቸግሪና አሁን አትታስቸግሪና እስቲ ጋር እኮ ጋድምበት አባ መጥሮስ እየመጡ ነው አላልኩም? በቃ እነሱ መቀርታቸው አለበት። አዎ እየመጡ ገብታለ። አዎ ይምጡ በቃ መከርኩት እምቢ አለ። ተገባብ መረረኝ አባ መረረኝ። እንዴት ነው ያደረገው ያለው? በቃ ለለትም ነው 60 ብር ገዛሁት ሰሙና በዚህ በተወደደ ኑሮ አባ ለተባላችሁ ግድግዳውን ራሱ ንጹህ አደረገው ይላስ ነው ግፍት ነው ግፍት ምለው አለ እንትናን ያዘልኝ ይላል እንታ በቃ ነው አባ ኑት አንተ ታባ ማጥረስ እንደዚህ ነው በቃ እንደቱከቱ እንደዚህ ከመዘብሩ እንተ ጉርቴ ገፋ አው ይሄን ጥራሽ አባ በእንቅልፍ ጦት አዘጋጅቶኝ ያው አንተ በምግብ ጦት ለምን ነው ያለው? ቆይ ምን ይሻላል? እኩይ ጦላ በለ ሁሉ ወይ ጋደል ነው ክፉ መንፈስ ነው ክፉ መንፈስ መንፈስ አውሉ አንበሳው ሼር ያረጋችሁ ጋይስ አንበሳው አንበሳው ኤው ነኙ ብሩ ጊፍተሮችን ያስመልጣል። ኤው በነፍስ ያዘው እርጨው በለው በቃሽ አልበቃ ሲልሽ በመንፈስ መጣሽ አሊባባ ውጣ
ይበልጣል ብዬ ተከራከርኩ። ገንዘብ ቂም ይዞብኝ ይሁን እንዴ ከካሙኝ የቀራሁት? ፈጣሪ ሆይ ይሄ የኖርክ ያለው ታናና የሙከራ ስርጭት ነው በለኝ። ባስጮካይ ነው አይደል እንዴ ያልኩሽ? ዘገየሽ እኮ። አይደለም እኮ አለቃዬ፣ ለቅሶ ቤት ነበር። ለዛ ነው የቆየሁት። ሰው ሞቶ ነው የሄዳችሁት? አይ ደብሮ ተሰብስበን ልናለቅስ ሄደን ነው። እኔ የምለው ለምንድን ነው እንደዚህ አጣጥፎ የጠሩት? እኔማ በፍጥነት የፈለኩሽ ባለፈው ያበደርኩሽን 10,000 ብር በህልሜ አልመለስም ስትይ አየሁኝ። ያዩት ነገር እውነት ነው አለቃ? እንዴት? በአካል መናገር ሸሚዞች። ለዛ ነው በህልሙ የመጣሁት። ኳስ እያየሽ ነው? አዎ ዝም ብዬ እለት እያየሁ ነው። ኧረ እስኪ እኔን እለት ክፈቱ። አንተ ለከኝ ጭዋ አልነገርኩም። መልክ የሚባለውን ተጫዋች ታውቀዋለህ? ብራዚላዊ እሱ ፖርቶ እያለ ነው ቤኔፊካ ነበር የምጮተው እና ሜዳ ላይ ተገናኝተን እኮ ነው ኳስ ይዤ እየገፋው በስፒድ መጥቶ አይጋጨኝም። ልክ እንደተገጫጨን እኮ ነው እግራችን ነው እሳት የፈጠረው። ኧረ ለካ አንተ እሳቱ ሳሩን ነክቶታል። ኧረ ቀና ምናምን ብያለሁ እንዳለ ሜዳው እየነደደ ነው። ኧረ እስኪ የተጎዳ ሰው ካለ ምናምን እየፈለግ አደርጋለሁ። ለካ ሁለቱ አራጋቢ 3 ተጫዋች ምናምን አመድ ይሆናል። አረ የተቀሩት እናትርፋቸው ምናምን ብለን ወደ ደጋፊው ስንወረውር ለ3 ወር ምናምን እኮ ቋስ ቆሞ ነበር። አረ ተው እኔ ቲቪውን ይሸርክባ እንዴ። የግል ሆስፒታልና ሲኦል አንድ ናቸው። ሁለቱም ከበሽታ ቀድመው ነው የሚደፉት። እንዴ ማዘር አሁንም አሞት ነው እንዴ የመጡት? አይደኝ ለምስክር ነው የመጣሁት። ደሞቱን ወስጄ ድጋሚ መመርመር አለብኝ። ተነሱ ደሞትን ልወስድ ነው። አየኔ ልጅ ምን ደማለ ከብብቴ ብትወስደ ይሻልክ? ግዴታ ነው። አረ ዶክተር እንደራስህ ያው እንጂ አለከኝ እኮ። ምርመራዎት እንደሚያሳየኝ ድካም ምልክት ስላለበት እንዲሁም የፕሮቲን ማነስ ስላለበት ራስዎን ለመጠገን ስጋ፣ ወተት፣ አትክልቶች፣ ፈሳሽ ነገሮችንም መጠቀም አለበት። አንተ ጋር መጥቼ ነው በላው። አረቴ አንቺ ሴትዮ እንደዚህ አቃጥለሽ በጨለማ ወጥቼ ሌላ ቦታ አድራለሁ ብል ውሻ ነክሶኝ አብጀልሽ ነበር። አንተ ውሻ ነክሶ ልታበድ? ይልቁኑ አንተን የነከሰው ውሻ ሳያብድ በፍጥነት ሆስፒታል ይሰዱት። አንቺ ሴትዮ ግን ተይ። የኔ ልጅ ምን ሆነ ነው ፊትህን የገለበከው? ፍቅረኛዬ ኩላሊትም ሽጠን ቢሆን አይፎን ስልክ ግዛልኝ አለች። የኔ ልጅ ለሴት ልብ ብለህ ኩላሊትን ሽጣ ብሞትብኝስ አላሳዝንክም? ልክ ነሽ እማዬ። ባይሆን ኩላሊትን ሽጣ እኔም አንተም ከድህነት እንውጣ። ባለቤቴ አንድ ቀንም ባልባል ሳሸተኝ ፈጠንክ ለቤቴ ሀገራችን ኔትወርክ ራሱ 5G እንዳልታፈቀነ ባለቤቴ ወንድሜ ምነው ጥለኸኝ ወንድሜ ለኔ ምን አሽቃበቅ አብሬው ካልኳል። አይ ሰው በቃ ሞተ። አይ ታዲያ ላስቶካይ ስራ ተፈልጎ ነው ሄደው እና እራት የለም? እራት አምጡለት። እንዲህ ካስለመድነውማ አመት ያድርሰን ብሎ መውጣቱ አይቀርም። ማዘር ይጨመር። ለአራተኛ ጊዜ ጨምረው። አዎ ማዘር። አንድ ነገር ልንገርህ፣ ባለቤቴ እንዳንተ ቢበላ ኖሮ በራብ አይሞትም ነበር። ሃሎ ጋሽ ጥጋቡ ምን አሉን? የጋሽ ከበደ ልጅ በእንጅራሪን ተመረቀ ይበለው። መጥፎ ሰው ነበረ፣ እንኳንም በእንጅራሪ ተመረቀ። እስኪ ዛሬ ደግሞ ለባለቤት ጫማ ልዛለን። አንድ ጫማውን ሲያቀይር 3 መንግስት አየን። የኔ ወንድም እስኪ ለባለቤት ምርጥ ጫማ ስጠኝ። ለገንዘቡ አታስብ፣ ጫማው ብቻ አሪፍ ይሁን። እሺ ይሄው ምርጥ የቪየትናም ጫማ። ለጥንካሬው አያስቡ። ይሄን ጫማ የትም ቢሄዱ አያገኙትም። ስለ ጥራቱ አይጠራጠሩ። ከጫማዎች ሁሉ ለየት ያለ ጫማ ነው። ምን ነው የኔ ልጅ ጭቃና ቦይሳል እራሱ ይዘላላል። በጣም አሽቃበክ። ለነገሩ ጫማ አሪፍ ይሁን እንጂ ለገንዘቡ አታስብ። እና ዋጋው ስንት ነው? ዋጋውማ 70 ሺህ ብር ነው። 70 ሺህ ብር? አዎ 70 ሺህ ብር። ጫማው ስንት ቁጥር ነው? 42 ቁጥር ነው። አጉል አፍታም ትሰራን የአፍታም ጫማ መሸጫ ገብቼ ዛሬማ አልዋረዳትም። የኔ ወንድም በዚህ ከራ 60 ቁጥር ይኖራል። አንቺ በያ። ኧረ በያ እንዴት ነሽ? ማሳሰማሪ የሌለ ተማለች። እውነትህን ነው? የምሬን ነው። ኧረ እኔማ የሌለ አስጠልቶኝ ነበር የእሷ ትምህርት። እሷን ትምህርት ተገላገልናት። ከአሁን በኋላ የእሷን ትምህርት ምንም ማለት አይመስለኝም። ግን ያው ዝም ብለን ጠይቃት።
ሰላም ነው ቲቸር? ሰላም ነው። ሰላም ነው ቲቸር? በጎ ነኝ። ተቀመጡ። እቤቴ ድረስ አመጣሃቸው። ተመስገን። እና ቲቸር አሁን እንዴት ኖት? በጎ ነኝ፣ ፈጣሪ ይመስገን። እና ደሞትን ተመረመሩ? አዎ፣ ግን ምን ዋጋ አለው? እንዴት? የኔ በሽታ እንዴት ነው? ፍለጋ ብቻ ነው፣ አይገኝም። እንኳንም ታመሙ። ወሩን ሙሉ የእሷን ትምህርት አንማርም ማለት ነው። አዎ ፈጣሪ ይመስገን። በቃ ቲቸር ፈጣሪ ማሩ። ወዴት? ወደ ቤት ነው። እዚህ ከመጣችሁ አይቀር ዩኒት 5 እዙን ጨርሳታለን።